አዲስ ሰበር ዜና ተሰምቷል። አዶናይና ጃኒንም ጨምሮ በፌዴራል ፖሊስ ቁጥጥር ስር መዋላቸው ተሰማ። በ2018 የኢትዮጵያ ዓመቱ ቲክቶክ አዋርድ ዋንጫዎችን በማሸነፍና የመኪና ልዩ ተሸላሚ በመሆን የሚታወቀው ወጣቱ ቲክቶከር አዶናይና ወጣቷ ቲክቶከር ጃኒ በትክክለኛ ስሟ ስመኝ ገብሩ ዛሬ አመሻሽ ላይ በፌዴራል ፖሊስ ቁጥጥር ስር መዋላቸው ተሰማ። ይህ መረጃ የፌዴራል ፖሊስ በቅርቡ በአለባበስና በኢትዮጵያ ባህል ልማድ ባፈነገጠ ይዘት ላይ በሚያተኩሩ ወጣት ቲክቶከሮች ላይ የጀመረው የማጣራትና የቁጥጥር ዘመቻ አካል እንደሆነም የተነገረ ይገኛል። ከፍተኛ ተከታይ ያላቸውና ታዋቂ የሆኑ ቲክቶከሮች መያዛቸው በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። የፖሊስ እርምጃ በወጣቱ ትውልድ የማህበራዊ ሚዲያ አጠቃቀምና ይዘት ላይ ያነጣጠረ ነው ተብሎ ይታሰባል። እንግዲህ አነጋጋሪውን የመጨረሻ ተጽዕኖ ፈጣሪነታቸውን እስከ ቤተ ክርስቲያን መግባት ዳግመኛ የመሰገጥን ሀሳብ በነቢይ እዩ ጩፋ አነሳሽነት ዳግም ማገርሸቱን ተከትሎ ነው እየተባለም ይገኛል። በቀጣይ አዲስ መረጃ በፍጥነት እንዲደርሳችሁ ላይክ፣ ሼር፣ ፎሎ ማድረጋችሁን አትዘንጉ። ሰናይ ጊዜ